በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወርሃ መጋቢት ዘዛቲ ዕለት አይረፈ አብ ክቡር ሊቀ ጳጳሳት አባ ሚካኤል ዘውእቱ ሙልቆሙ ለአበው ሊቃነ ጳጳሳት ዘእስክንድርያ 57ቱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 20 በዚች ቀን በእስክንድርያ ከተሾሙ ሊቃነ ጳጳሳት 57ኛ የሆነ የክብር አባት የእስክንድርያ ሊቀ ጳጳሳት አባ ሚካኤል አረፈ። ይህም አባት በሹመቱ ወራት ብዙ ሐዘንና መከራ ደረሰበት። ወህ በሚባል ሀገር የተሾመ የዚህን የኃላፊውን ዓለም ክብር የሚወድ አንድ ክፉ ኤጲስቆጶስ ነበር። በሀገረ ስብከቱም ውስጥ ደነው ስር በሚባል ሀገር ያሉ ምዕመናን የቤተ ክርስቲያናቸውን ሕንፃዋን አደሱ። ሊያከብሯትም በፈለጉ ጊዜ አገር ታላላቆች ከእርሳቸው ሊባረኩ ወደው ሊቀ ጳጳሳቱንና አገሩ ዙሪያ ያሉትን ኤጲስቆጶሳት ልኮ እንዲያስመጣቸው ይህን ክፉ ኤጲስቆጶስ ለመኑት። እርሱ ግን እምቢ አላቸው። ልመናቸውንም መቀበል አልወደደም። እነርሱም በራሳቸው ፈቃድ ይህን ክፉ ኤጲስቆጶስ ሳይፈቅድ ሊቀ ጳጳሳቱንና ኤጲስቆጶሳቱን ሁሉ ልከው አመጧቸው። ሊቀ ጳጳሳት አባ ሚካኤልና ኤጲስቆጶሳቱ ሁሉ መጡ። በዚያን ጊዜም ሳዘጋጅላቸዋለሁ ብሎ በቤተ ክርስቲያን ውስጥ ትቷቸው ሄደ። ማርታ ብዙ በማዘጋጀት ብዙ ትደክሚያለሽ፣ ግን ጥቂት ይበቃል ያለውን የጌታችንን ቃል አላሰበም። የቁርባን ጊዜ ሊያልፍ ስለሆነ ሊቃውንቱና ኤጲስቆጶሳቱ የቅዳሴውን ስርዓት ይጀምር ዘንድ ሊቀ ጳጳሳቱን ለመኑት። ግድ ባሉትም ጊዜ በሊቀ ጳጳስና ማዕረግ ክብር ተሰይሞ ተነሳ። በእርሱ ለሁሉ አባት የሆነ ስልጣኑም ከስልጣናቸው በላይ ነውና የቅዳሴውንም ስርዓት ጀመረ። ያ ክፉ ኤጲስቆጶስም በሰማ ጊዜ በልቡ ሰይጣን አደረበትና ተቆጥቶ መጣ። መስዋዕቱንም ከመቅደስ ገብቶ ከፀሐይሉ ውስጥ ነጥቆ ወደ ምድር ወረወረው። ሊቀ ጳጳሳቱም ሌላ መስዋዕት አምጡ ብሎ አዘዘ። አምጥተውለትም ቀድሶ ለሕዝቡ ሥጋውና ደሙን አቀበላቸውና አሰናበታቸውም። በማግስቱም ይህ አባት አባ ሚካኤል ሕዝቡን ሰበሰበ። ከእርሱ ጋር ያሉትንም ኤጲስቆጶሳት ካህናቱና የምእመናንንም አንድነት ሰብስቦ ይህን ክፉ ኤጲስቆጶስ ከሹመቱ ይሽረው ዘንድ በእርሱ ፈንታ ሌላ ኤጲስቆጶስ ሾሙ። ይህም ለአስቆሮቱ ሰው ለይሁዳ ሁለተኛው የሆነ የምስርን ሀገር ወደሚገዛ ስሙ አህመድ በጥሎን ወደ ተባለው ሹም ሄዶ ይህን አባት አባ ሚካኤልን እንዲህ ሲል ነገር ሰራበት። በሊቀ ጳጳሳቱ ዘንድ ብዙ የወርቅና የብር ገንዘብ እንዳለ እንዲሁም አብያተ ክርስቲያናት የወርቅና የብር የንዋየ ቅድሳትን የተመሉ እንደሆኑ መኮንን ሆይ እወቅ አለው። መኮንኑም ይህን አባት ወደ እርሱ አስቀርቦ ንዋየ ቅድሳቱን እንዲሰጠው ፈለገ። እርሱም ሥጋዬን እንደፈለግህ አድርግ፣ ነፍሴ ግን በእግዚአብሔር እጅ ናት ብሎ ከለከለው። እጆቹና እግሮቹን አስረው በእስር ቤት እንዲጥሉ ታዘዘ። በእስር ቤትም ከ1 ዓመት በላይ ኖረ። በእስር ቤት ውስጥ በኖረበት መጠን ከለምለም እንጀራና ከጨው ከበሰለ አተር በቀር ሳይበላ ሁል ጊዜ ይጾም ነበር። ከዚህም በኋላ አንድ ጸሐፊ ምእመን ዮሐንስ የሚባል መጥቶ ለዚህ ለከበረ አባት አባ ሚካኤል ዋስ ሆነው። ለመኮንኑም አባ ሚካኤል 20 ሺህ የወርቅ ዲናር እንዲሰጠው ሆኖ ከወይን ወጥቶ ወደ ቤቱ ሄደ። ጥቂት ቀን ተቀመጠ። ታላላቆች ምእመናንና የአስቄጥስ ገዳም መነኮሳት 10 ሺህ የወርቅ ዲናር ሰበሰቡ። ደግሞም የእስክንድርያ ሀገር ሰዎች ከምድራቸው አንዱን ለ10 ሺህ ዲናር ሸጡ። 20 ሺህ እስኪሞላም ሰበሰቡ። ሊቀ ጳጳሳቱም ለመኮንኑ ይህን 20 ሺህ ወርቅ ዲናር ሰጠው። መኮንኑም በ10 ሺህ የወርቅ ዲናር እንደ ግብር ሆኖ በየዓመቱ እንዲከፍል ጽፎ አስፈረመው። ጊዜውም ሲቀርብ ይህ አባት አባ ሚካኤል ከምዕመናን እንዲለምን ተነስቶ ወጣ። በይስ ወደ ተባለም አገር ደርሶ አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ድሃ መነኩሴ ገባ። ከሊቀ ጳጳሳቱም ቡራኬ ተቀብሎ ተመልሶ በበር አጠገብ ከረዱ ጎን ቆሞ አትዘን፣ በልብህም አትተክዝ፣ ከዛሬቱ ዕለት እስከ 40 ቀኖች ትድናለህ፣ በላይም ያለውን የዕዳ ደብዳቤ ትቀበላለህና ለመኮንኑ ምንም አትሰጠውም ብለህ ለአባት ሊቀ ጳጳሳት ንገረው አለው። ያ ረዱም እንዳለው ነገረው። ድሃውን መነኩሴም ፈለጉት፣ ግን አላገኙትም። 40 ቀኖችም ሳይፈጸሙ ያ መኮንን በክፉ አሟሟት ሞተ። በእርሱ ፈንታም ልጁ ተሾመ። ለዚህ አባት ያንን የዕዳ ደብዳቤ መለሰለት። ይህም አባት ድሃው መነኮስ ትንቢት እንደተናገረ ደብዳቤውን ተቀብሎ ቀደደው፣ ከዕዳም ዳነ። ይህም አባት በታላቅ መከራና በሐዘን በሹመቱ ዘመን 29 ዓመታት ኖረ። ከኖረ በኋላም በፍቅር አንድነት በሰላም አረፈ። በረከቱ ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለሊቀ ጳጳሳት ስሙይ በስመ ሚካኤል ሊቆሙ ለኃይላተ ሰማይ እምለተ ተበስረ ዝንቱ ማፈ አሐዱ ነዳይ ሆነ በ40 ሞተ መኮንን እቡይ እንተሳቀዮ በብዙ ስቃይ። በዚህች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ጻድቅ ሰው አልዓዛርን ከሞተ በኋላ በአራተኛው ቀን ከሙታን ተለይቶ
ከሙታን ለይቶ አስነስቶት ነበርና ለዚች ምልክት ገናንነት ብዙዎች አመኑበት። ለጌታችን ለኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ ከመንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። ሰላም ለውረተ እግዚአብሔር ኬንያ ኢየሩሳሌም ለቢታንያ ከመታንስ በርኖ ላልዓዛር ወማርያ ትሴፈወከ ነፍሴ ወተጸናሐከ ነያ እሞተ ኃጢአት ታህየዋ በዝንቱ አራያ። በዚች ዕለት የተመሰገነችና የከበረች ተጋዳይም የሆነች አስጠራጦኒቃ ስለ ክርስቶስ ምስክር ሆና አረፈች። የዚች ቅድስት አባቷ ጣዖት አምላኪ ነው። እርሷ ግን በክብር ባለቤት በጌታችን በኢየሱስ ስም የምታምናት ስጋዋም እስቲከሳና እስቲደርቅ ድረስ መልኳም እስቲለወጥ ድረስ በስውር ትጾማለች ትጸለያለችም። 15 ዓመትም በሆናት ጊዜ እናትና አባቷ ምን ያከሳሻል አሏት። እርሷም እኔስ ኃጢአቴን ይቅር ይለኝ ዘንድ የክብር ባለቤት ወደሆነ ወደ ጌታ ኢየሱስ ክርስቶስ ጸልያለሁ አለቻቸው። አባቷም በሰማ ጊዜ ወደ ጢባሪዎስ ሂዶ የልጁን ሥራ ነገረው። እርሱም ወታደሮች ልኮ ወደ እርሱ አስመጣት። ለጣዖት እንድትሰግድም መኮንኑ አባበላት። እምቢ ባለችም ጊዜ ወደ ወይን ቤት አስገቧት። እናቷም ክርስቲያናዊት ናት። እየመጣች በክብር ባለቤት በክርስቶስ እምነት ታበረታታት ነበር። ከዚህ በኋላ የብረት የሆነ የሰሌዳ ክርታስ ይሰሩላት ዘንድ በእሳትም አግለው ክንዶቿ ከወገቦቿ ጋር አንድ እስቲሆኑ እንዲያጣብቋት አዘዘ። ይህንንም ባደረጉባት ጊዜ ያንን የብረት ክርታስ ሰብራ በደህና ወጣች። ሕዝቡም ሁሉ ይህን አይተው በክብር ባለቤት በክርስቶስ ስም 4700 ያህል አምነው በሰማዕትነት ሞቱ። የሰማዕታትንም አክሊል ተቀበሉ። ሁለተኛም ደግመው ከእስር ቤት አስገቧት። ጥፍሮች ያሉት የብረት በሬ ሰሩላት። ሆዷን ያስወጓት ዘንድ ሊሰቅሏትም ወደ እርሷ አቀረቡት። ይህንንም ባደረጉባት ጊዜ በጌታ ኃይል በሬው ወዲያና ወዲህ ተከፈለ። ሕዝቡም ይህን ባዩ ጊዜ በክብር ባለቤት በጌታችን ክርስቶስ 985 ያህል ሰው አምነው በሰማዕትነት አረፉ። ከዚህ በኋላ መርዝን ከተመሉ እባቦች ጉድጓድ ውስጥ ጨመሯት። በጸለየችም ጊዜ እንደ ትቢያ ሆኑ። ሁለተኛም 4 ሰዎች የሚሸከሙትን ከባድ ድንጋይ አምጥተው ባንገቷ ላይ ሰቀሉ። በጸለየችም ጊዜ ያ ድንጋይ ወደ 3 ተከፈለ። ብዙዎች አረማውያንም በክርስቶስ አምነው በሰማዕትነት አረፉ። ለቅድስቲቱ ግን የብረት ምንቸት አዘጋጁላት። በውስጡም የፈላ እርሳስ በላዩ ያፈሱባት ዘንድ በነኩት ጊዜ በላያቸው ተሰብሮ የሚያሰቃዩትን ገደላቸው። ንጉሡም አይቶ ተቆጣ። ራሷንም በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷንም ከምትፈጽምበት ቦታም በደረሰች ጊዜ ወደ እግዚአብሔር ጸለየች። አስተራኒቃ ሆይ አንቺ ብጽዕት ነሽ፣ ስምሽም በሕይወት መጽሐፍ ተጽፏልና የሚል ቃል መጣላት። ከዚህ በኋላ በሰይፍ ተቆረጠች። በጸሎቷ የሚገኝ በረከቷ ከእኛ ጋር ይኑር ዘላለሙ አሜን። ሰላም ለስንኪ ዘአዋ ከየመብረቃ በብሔረ ጽልመት ወጣቃ ህሊናየ ትቤ ሶበ ፍቅርኪ አጸሃቃ አስጠራጦኒቃ ለንዴት ወርቃ አስጠራጦኒቃ ለነፍሴ ጽድቃ። በዚች ዕለት የተጋዳዩ የቅድስት ጽጌ ሥላሴ መታሰቢያዋና የቅዱስ አስቃሪን ቤተ ክርስቲያኑ የከበረችበት ነው። በረከታቸው ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለከ በቃለ ማኅሌት ዘድርሳን ቅዱስ አስቃራን በጉባኤ ካህናት ወሕዝብ ወማኅይምናን ከመ ተቀደሰት ዮም በስመ ዚአከ መካን ይቀድሰኒ እምርኩስየ ቅብእከ ሜሮን